ሰላም አርሰናል ትናንትና በኤምሬትስ በ9ኛ ሳምንት ክሪስታል ፓላስን 1-0 በሆነ ውጤት አሸንፏል። ኤቤሬ ኤዜ ብቸኛውን ጎል አስቆጥሯል። የቀድሞ ክለቡ ላይ ነው ያስቆጠረው። ባለፈው ክረምት ከክሪስታል ፓላስ ወደ አርሰናል መዘዋወሩ ይታወሳል። በሊጉ የመጀመሪያውን ጎል ነው ያስቆጠረው። እጅግ ወሳኝ የሚባል 3 ነጥብ አርሰናል ከክሪስታል ፓላስ ላይ ወስዷል። ከጨዋታው በኋላም ሚኬል አርቴታ ለተጫዋቾች ምናልባት በጣም ወሳኙ ድል ነው የዚህ የውድድር ዓመት ብሎ እንደነገራቸው ተናግሯል። አርሰናል ከክሪስታል ፓላስ በተለይም በሚድ ብሎክ ሲጫወት ስለነበረ እንደዚህ አይነት ቡድኖች ያስቸግሩታል። በ3 ተከላካይ በ5 ማለት ነው ሲከላከል ነበረ። ክሪስታል ፓላስ በፎርሜሽን ደረጃ በ3-4-2-1 ነው የሚጫወተው። ልክ ማንቸስተር ዩናይትድ ሩበን አሞሪም እንደሚጫወቱበት ግን በደንብ ሁለቱ ዊንግ ባኮች ወደኋላ ተመልሰው በ5 ተከላካዮች ነበረ ሲከላከል የነበረው። አጥቂዎች ወደ መሀል ተመልሰው አርሰናል እስከ መሀል ክፍል ድረስ ያለ ምንም ችግር ያመራል። ግን ደግሞ የአማካይ ክፍሉን ለመስበር እሱም ቢያልፉ እንኳን ተጫዋቾች ተከላካዩን ለማስከፈት እጅግ ተቸግሮ ነበረ። ለረዥም ደቂቃዎች በትዕግስት መጫወት ነበረበት። እንደተለመደው እንደዚህ አይነት ክለቦች ሲገጥሙት አርሰናል ጨዋታውን የሚያስከፍተው የመጀመሪያውን ጎል የሚያስቆጥረው ከቆመ ኳስ ነው። ትናንትና ያንን አድርገዋል። ዴክላን ራይስ በጣም አስደናቂ ኳስ ቅጣት ምት አሻገረ። የተመለሰውን ኳስ ኤቤሬ ኤዜ ቄንጠኛ የሚባል ጎል አስቆጥሯል። እና አርሰናል አሁን የትኛውም ክለብ በደንብ ጥቅጥቅ ብለው የሚከላከል ከሆነ ካስቸገረው፣ ለማስከፈት ካስቸገረው አንደኛው ጎል አስቆጥሮ ነገሮችን የሚለውጥበት መንገድ የቆመ ኳስ አጠቃቀሙ ነው። ትናንትናም ከቆመ ኳስ በተገኘ ጎል አሸናፊ ሆኖ ወጥቷል። ክሪስታል ፓላሶች በጣም ከባድ ነበረው። በእርግጥ ሴንትራሊ አርሰናል ፕሮግረስ እንዳያደርግ ተሳክቶላቸዋል። እንደዚሁም በመስመር ላይ በጣም አስደናቂ ተጫዋቾች እንዳሏቸው ታውቃላችሁ። ሚቼል እንደዚሁም ሙኞዝ ሁለቱ ተጫዋቾች በዊንግ ባክ ቦታ ላይ ነበሩ። መሀል አማካይ ላይ ዋርተን እና ካማዳ በደንብ መከላከሉ ላይ አስደናቂ ሆኖ ተመልክተናል። ምናልባት ክሪስታል ፓላስ ከዚህ አስቀድሞ ካደረጋቸው ጨዋታዎች ትናንት የተቸገረው ልክ እንደ ሌሎች ቡድኖች አማካይ ስፍራ ላይ ኳስ ከነጠቁ በኋላ በመልሶ ማጥቃት በጣም አደገኛ ቡድን ነው። ሚኬል አርቴታም ይህንን ተናግረዋል። ብዙ ኦን ታርጌት የሞከረ ቡድን ነው። በሊጉ ወደ አርሰናል የግብ ክልል ወደ ሳጥን ሄዶ ሙከራዎችን እንዳያደርግ አርሰናል ተሳክቶለታል። አንድ ኦን ታርጌት ሙከራ ብቻ ነው ትናንትና ክሪስታል ፓላስ ያደረገው። አርሰናል በአጠቃላይ ባለፉት 3 ጨዋታዎች ትናንትናውን ጨምሮ 2 ኦን ታርጌት ሙከራዎች ብቻ ናቸው የተደረጉት። የአርሰናል መከላከል ይለያል። ለዚህም ነው ትናንትና አርሰናል ላይ እንደ ሌሎች ቡድኖች በደንብ ተከላክለው በመልሶ ማጥቃት በፈጣን ሽግግር እድሎችን ያልፈጠሩት። አርሰናል ምርጥ ተከላካይ የሚያጠቃ ቡድን ብቻ ሳይሆን በየትኛው መንገድ ጎል የሚያስቆጠር ቡድን ብቻ ሳይሆን መከላከል ላይም እጅግ አስገራሚ ቡድን ስለሆነ ለክሪስታል ፓላስም ጨዋታው ከባድ ነበረ። በአስቀድሞ እንዳደረጉት በመልሶ ማጥቃት በፈጣን ትራንዚሽን ጎል ለማስቆጠር ሙከራ ለማድረግ እንኳን ተቸግረው ነበር። የተወሰኑ ሙከራዎችን አድርገዋል ግን በጣም ተጽዕኖ የሚፈጥር አልነበረም። ክሪስታል ፓላስ በውድድር ዓመቱ በጨዋታ በአማካይ 40% አካባቢ ኳስ ቁጥጥር የሚያደርግ ነው። ለተጋጣሚ ቡድን ኳስ ለቆ በፈጣን ሽግግር ጎል ለማስቆጠር የሚችል ለዛም የሚመቹ ተጫዋቾች አሉት። ሳር እጅግ አስደናቂ ፈጣን ተጫዋች ነው። ማቴታ ምናልባት አሁን በአውሮፓ ከሚገኙ ምርጥ ተጫዋቾች መካከል አንደኛው ነው። እነዚህን በመጠቀም ዋርተንን የመሰለ አስደናቂ አማካይ ያለው ክሪስታል ፓላስ ከነዚህ አማካዮች እግር የሚነሱ ኳሶችን በመጠቀም ከተከላካዮችም ከነጌሂ ከነላኩዋን የመሳሰሉ ሚሼል ዊንግ ባክ በጣም አሪፍ ተጫዋች ነው። በእነዚህ ተጫዋቾች አማካይነት ከተከላካይ ጀርባ የሚጣሉ ኳሶችንም በመጠቀም ጎል ለማስቆጠር የሚሞክር ቡድን ነው። አደጋውን በተወሰነ ቦታ ላይ ትናንትናም ተመልክተናል። ኳስ ነጥቀው ከአርሰናል 2-3 ጊዜ አድርገዋል። ቅድም እንዳልኩት የአርሰናል መከላከል እጅግ በጣም አስደናቂ ስለሆነ ነው ተጽዕኖ ያልፈጠሩት። ሁለቱ ዊንግ ባኮች በደንብ ወደ መስመር ወጥተው መሀል ላይ ጋብርኤል እና ሳሊባ ከማቴታ እና ከሳር ጋር ሁል ጊዜ አንድ ለአንድ እንዲገናኙ ለማድረግ ነበረ ሲሰሩ የነበረው። ብዙ አልተሳካላቸውም። ያው አርሰናል በጣም አሪፍ ቡድን ስለሆነ መሀል ላይ ዙቢሜንዲ ወደኋላ የተመለሰ ኳሶችን የሚነጥቅበት መንገድ በጣም ግሩም ነበረ። ዴክላን ራይስም በጣም አሪፍ ነበረ። ስለዚህ ይህንን ቡድን የሚያስከፍቱበት አማራጭ ያስፈልጋቸዋል። ዘንድሮ አርሰናል ቅድም እንዳለው እየተጠቀመ የሚገኘው ከቆሙ ኳሶች ነው። ያንን አድርጓል። ግሩም ኳስ ኤቤሬ ኤዜ አስቆጥረዋል እና አርሰናልን አሸናፊ አድርጓል። ከጨዋታው በኋላ ሚኬል አርቴታ
ቅድም እንዳልኩት ወሳኙ ምናልባት ጨዋታ ክሪስታል ፓላስን ያሸነፍንበት ነው ብዬ ለተጫዋቾች ነግሬያቸዋለሁ ብሏል። እነዛም ይመስላል። በእርግጥ እያንዳንዱ ጨዋታ ወሳኝ ነበረ። ያለፉት 4 ተከታታይ ጨዋታዎች በአርሰናል በኩል አርሰናልን አምና ነጥብ ያስጣሉ 4 ቡድኖች ጋር ያደረጋቸው ጨዋታዎች ናቸው እና ምልክቱ ለእኔ ቀላል አይደለም። እነዚህን ቡድኖች ማሸነፍ መቻል፣ ሁሉንም ነጥብ መውሰድ መቻሉ ከአምና አንድ ደረጃ ከፍ ማለቱን የሚያሳይ ነው። የዋንጫ ቡድን መሆኑን፣ ትክክለኛ ተፋላሚ መሆኑን የሚያሳይ ነው። ኒውካስል ዩናይትድን፣ ፉልሃምን፣ ዌስትሃምን አስቀድሞ አሸንፎ ነበረ። አምና ነጥብ አቻ ወጥቶ ነጥብ ያስጣለው ክሪስታል ፓላስ ነው አንዱ ጨዋታ ላይ። ይሄንን ቡድንም ትናንትና አሸንፏል። 4ቱን ጨዋታዎች አሸነፈ ማለት ነው። አርሰናል 13 ጨዋታዎችን አድርጓል በዚህ የውድድር ዓመት በሁሉም ውድድሮች በቻምፒየንስ ሊጉም በካራባኦ ካፕ እንደዚሁም በእንግሊዝ ፕሪሚየር ሊግ። ከነዚህ 13 ጨዋታዎች አንዱን በሊቨርፑል ተሸንፏል፣ አንዱን ከማንቸስተር ሲቲ ጋር አቻውቷል። 11 ጨዋታዎችን አሸንፏል። የትናንትናው ድል በተከታታይ የተገኘ 7ኛ ድል ነው። በሊጉም 5ኛ ተከታታይ ድል ሆኖ ተመዝግቧል። እጅግ የሚደንቅ ቁጥር ነው። በዛ ላይ ደግሞ ከ13ቱ ጨዋታዎች 10ሩ ጨዋታ ላይ አርሰናል ላይ ጎል አልተቆጠረም። 3 ጨዋታዎች ላይ ብቻ ነው ጎል የተቆጠረው። እነዚህም 3 ጨዋታዎች ላይ አንዳንድ ጎል የተቆጠረበት፣ ከአንድ በላይ ጎል በዚህ ውድድር ዓመት አርሰናል ላይ አልተቆጠረበትም። ያለፉትን 5 ተከታታይ ጨዋታዎች ሲያሸንፍ 5ቱም ላይ አርሰናል ጎል አልተቆጠረበትም እና እጅግ የሚያስደንቅ መከላከል ነው ያደረገ የሚገኘው። 16 ጎል አስቆጥሯል። ይሄ ከማንቸስተር ሲቲ እና ከቼልሲ ከማንቸስተር ሲቲ በአንድ የሚያንስ ነው። ከቼልሲ ጋር እኩል ነው። ሁለተኛ ደረጃ ላይ የሚቀመጥ ቁጥር ነው። 3 ጎሎች ብቻ ናቸው የተቆጠሩበት። የሊጉ ምርጡ መከላከል ነው። እንዴት መከላከሉንና ማጥቃቱን ባላንስ እንዳደረገ የሚያሳይ ነው። ክሪስታል ፓላስን አድንቋል ሚኬል አርቴታ ከጨዋታው በኋላ። እንደዚህ አይነት ጨዋታዎችን ማሸነፍ ከፍ ማለት እንደሆነ ተናግሯል። ትክክለኛ ሀሳብ ነው። ቅድም አንስቼዋለሁ። ሚኬል አርቴታም ይህንን ተናግሯል። 3ቱን ትናንትና ተቀይረው የወጡ ተጫዋቾችን በተመለከተ በጉዳት ተቀይረው እንደወጡ ተናግረዋል። የጉዳት መጠናቸው ምን ያህል እንደሆነ አልተናገረም። ዴክላን ራይስ የመጀመሪያው አጋማሽ ጀምሮ የህመም ስሜት ሲሰማው እንደነበረ የግድ መቀየር እንዳለበት ተናግሯል። እንደዚሁም ተከላካዩ ዊሊያም ሳሊባ ሁለተኛው አጋማሽ ላይ አልገባም። የመጀመሪያ አጋማሽ ተጫወተ። ሁለተኛ አጋማሽ ሲጀምር ሞስኬራ ነው ተቀይሮ የገባው። ሞስኬራንም አድንቆታል። ተቀይሮ ከገባ በኋላ እንዴት አይነት አስደናቂ በላሊጋ ካልተሳሳትኩ 1 የውድድር ዓመት ነው የተጫወተው። በጣም አካላዊ ብቃትን የሚጠይቅ ሊግ ላይ መጥቶ ግን የሚያስደንቅ መሆኑን አሳይቷል በሚል እሱንም አድንቆታል። ሞስኬራ ተቀይሮ ገብቷል። ስለዚህ ዊሊያም ሳሊባም መጀመሪያው አጋማሽ ላይ እንደዚሁ ሪስክ ላለመውሰድ እንደወጣ የጉዳት ስሜት እንደነበረው ተናግሯል። ሌላኛው ተቀይሮ የወጣው ተጫዋች ዴክላን ራይስ ነው። ዴክላን ራይስም ተመሳሳይ እነዚህን ተጫዋቾች የቀየር ነው ምን ያህል ጊዜ ይርቃሉ፣ የጉዳታቸው መጠን ምን ያህል ነው የሚለውን ልደብቃችሁ ፈልጌ አይደለም፣ ግን ስለማላውቅ ነው። መጎዳታቸውን አውቃለሁ። ምን ያህል ጊዜ ከጨዋታ ውጭ ይሆናሉ የሚለውን ግን አናውቅም በሚል ሚኬል አርቴታ ገልጿል። እና በቀጣይ እንግዲህ ምናልባት ዛሬና ነገ ምርመራ ስለሚደረግላቸው እነዚህ ተጫዋቾች የጉዳቱ መጠን ይታወቃል። ብዙ እንደማይሆን ወይም ለረዥም ጊዜ እንደማይሆን የአርሰናል ደጋፊዎችም ተስፋ አድርገዋል። ግን ደግሞ አርሰናል ዘንድሮ በጣም አሪፉ ነገር ተከላካዮች ቢጎዱ የሚገቡ ተጫዋቾች በጣም አሪፍ ናቸው። ሞስኬራ ትናንትና በጣም አሪፍ ነው። ኒውካስል ዩናይትድ ጨዋታ ላይ በጣም የሰራው ጥቂት ስህተት፣ ምናልባት ማንኛውም ተከላካይ ሊሳሳተው የሚችል አይነት ስህተት ነው። ወደኋላ መልሶ የወጣው ኳስ ማለት ነው የማዕዘን ምት ኒውካስል ዩናይትዶች ያገኙ፣ ጎሉ ተቆጠረ። ያ ካልሆነ በስተቀር ብዙ ምንም አይነት ስህተት የማይሰራ በጣም ጠንቃቃ የሚባል ተጫዋች ነው ሞስኬራ። እንደዚህ አይነት ተከላካይ ያለው ሂንካፔ ትናንትና ተቀይሮ ገብቷል። ሌላ አስገራሚ ተከላካይ ይቅርታ፣ ካላፊዮሪም ማለት ነው። ካላፊዮሪ ትናንትና ተቀይሮ ወጥቷል። ከጉዳት ጋር በተያያዘ ተቀይሮ የወጣው ካላፊዮሪ መሆኑን አረጋግጧል። ካላፊዮሪ ቢወጣም ሉዊስ ስኬሊ ያለ ሉዊስ ስኬሊ በአውሮፓ ቻምፒየንስ ሊግ ባለፈው በሳምንቱ አጋማሽ በቋሚነት የተሰለፈ ተጫዋች ነው። በቋሚነት መሰለፍ የሚያስችል አስደናቂ አቋም ያለው ነው። ዘንድሮ ካላፊዮሪ የተለየ ተጫዋች ስለሆነ ነው በቋሚነት የሚሰለፈው እንጂ ሉዊስ ስኬሊም ቋሚ መሆን የሚያስችል አቅም ያለው ነው። እሱ እንኳን ባይኖር ሂንካፔ የዛ ቦታ ላይ መሰለፍ ይችላል እና የአርሰናል የዘንድሮ ትልቁ ብቃቱ ስኳዱ ጥልቅ መሆኑ ነው እና ደግሞ ጥራት ያላቸው ተጫዋቾች
መኖራቸው ነው እና ትናንትናም ተጎድቷል። የቡካዮ ሳካንም በተመለከተ ከጨዋታው በኋላ ሚኬል አርቴታ ስለ ቡካዮ ሳካ አልተናገረም፣ ግን ፊዚካሊ ፊት አይመስልም። ቡካዮ ትናንትና ቀድሞ በነበረው ብቃት ላይ አልነበረም። 1-1 ለማሸነፍ ሲቸገር ነበረ። ኳሱ እንደተቀበለ እነ ሚሼል እና አማካይ ስፍራ ላይ ወይ ካማዳ አንድ ተጫዋች መጥቶ ይዘዋል። ወደኋላ ኳሱን ይመልሳል። ምንም ነገር ለማድረግ ሲቸገር ተመልክተናል። ፊዚካሊ ፊት አይመስልም። ተቀይሮ ወጥቷል ቡካዮ ሳካም። በቀጣይ የእነዚህን ተጫዋቾች ዜና እንሰማ ይሆናል። አሁን አርሰናል በ22 ነጥቦች ሊጉን እየመራ ይገኛል። ካደረጋቸው 9 ጨዋታዎች 7ቱን አሸንፏል፣ አንዳቸው ወጥቷል፣ አንዱን ተሸንፏል። 22 ነጥቦችን ይዟል። ሁለተኛ ደረጃ ላይ የሚገኘው ቦርንማውዝ ነው። ትናንትና ኖቲንግሃም ፎረስትን 2-0 በሆነ ውጤት አሸንፏል። በቦርንማውዝና አርሰናል መካከል 4 ነጥብ ልዩነት አለ። ከቦርንማውዝ በኋላ ሰንደርላንድ ይመጣል። 17 ነጥቦች አሉት። አርሰናልን ይፎካከራሉ ለዋንጫ ተብሎ የሚጠበቁ ቡድኖች መካከል አንደኛው ማንቸስተር ሲቲ ትናንትና ተሸንፏል። በአርሰናል እና በማንቸስተር ሲቲ መካከል የ6 ነጥቦች ልዩነት ተፈጥሯል። ቅዳሜ ዕለት ሊቨርፑል ስለተሸነፈ በአምናው ሻምፒዮንና በአርሰናል መካከል ያለው የነጥብ ልዩነት 7 ደርሷል። ማንቸስተር ዩናይትድ በዚህ ሳምንት አሸንፏል። አርሰናል እና ማንቸስተር ዩናይትድ መካከል የ6 ነጥቦች ልዩነት አለ። ኦፕታ ከጨዋታው በኋላ በዚህ ውድድር ዓመት አርሰናል ዋንጫ የሚበላበትን ግምት አስቀምጧል። 66 በመቶ በእንግሊዝ ፕሪሚየር ሊግ ዋንጫ የማሸነፍ ግምት ሰጥቶታል። 45 በመቶ አካባቢ ነበረ አስቀድሞ ከትናንት ጨዋታ በፊት። ግን በዚህ ሳምንት ሊቨርፑልም ማንቸስተር ሲቲ መሸነፋቸውን ተከትሎ አርሰናል ስላሸነፈ አሁን የማሸነፍ መቶኛው ወደ 66 በመቶ ከፍ ብሏል እና አርሰናል በዛ መንገድ ላይ ይመስላል፣ ዋንጫ በማሸነፍ መንገድ ላይ ይመስላል። ምንም ያጠራጥር አይደለም። እያንዳንዱ ጨዋታ ላይ የሚያሸንፍበት መንገድ የሚቸገርባቸውንም ጨዋታዎች እያሸነፈ ስለሆነ ማለት ነው። ሌላኛው በጣም አሪፍ ነገር ለአርሰናል ቀጣይ የሚደረጉ ጨዋታዎች ናቸው። አርሰናል ከበርንሌ ጋር ነው የሚጫወተው ቀጣዩን ጨዋታ። ማንቸስተር ሲቲም ሊቨርፑልም ከባባድ ጨዋታዎች ይኖሩባቸዋል እና ምናልባት 10ኛው ሳምንት ላይም የነጥብ ልዩነቱን ማስፋት ይችል ይሆናል። ከበርንሌ በኋላ ከሰንደርላንድ ጋር ነው የሚጫወተው። ከባድ ቡድን ነው ሰንደርላንድ። የቀድሞ አርሰናል አምበሎች መካከል አንደኛው ግራኒት ዣካ በአምበልነት የሚመራው ቡድን ነው ሰንደርላንድ። በዚህም ሳምንት ቼልሲን ስታንፎርድ ብሪጅ ላይ ያሸነፈ ቡድን ነው። ግን ደግሞ አርሰናል እንደሌሎቹ ቡድኖች እድል የሚሰጠው ቡድን አይደለም እና አርሰናል ይህንንም ጨዋታ የተሻለ የማሸነፍ ግምት የሚያገኝበት ስለሚሆን 2 ወሳኝ ተከታታይ ጨዋታዎችን የሚያሸንፍ ከሆነ ከቶተናም ጨዋታ ቀድሞ እነዚህን ጨዋታዎች ካሸነፈ ሲቲ እና ሊቨርፑል እርስ በርስ የሚያደርጉት ጨዋታ አለ በመሃል ይበልጥ ነጥቡን ከፍ የሚያደርግበት እድል ይኖራል። በዚህ ውድድር ዓመት አርሰናል ለዋንጫ ትክክለኛ ቡድን ነው? ምን ይሰማችኋል? ኮሜንት ላይ አስቀምጡልን።